ሰገን አሁን የምጠይቅሽን አንድ በአንድ ትመልሻለሽ። ማን ነው ስልኩን የሰጠሽ? ማን ነው የደወለልሽ? የመጀመሪያ አታውቅም? የመጀመሪያ ማለት ማን ነው የመጀመሪያሽ? በጣም ነው የምወደው። የመጀመሪያ ነው ፍቅረኛዬ። ደግና ሞገስ ሰገን ሞታለች። እኔ ገደልኩ። ይኸውልህ ከመገኛ ጋጋጭ እኔ ነኝ የገደልኳት። እሺ በቃ ተወሱን ቢሆን ተወሱ። ሰገን ሞታለች። ግን ቢሆንም ማየት አለ። እሺ እናያታለን፣ ግን ምንም አይነት አደጋ በማይፈጥር መልኩ። ሞጌ ምን በቃ እኔ ዛሬ ሳላያት ማደር አልችልም። እሺ ታያታለህ። መድብል ልጅቷን ካላገኘው አገር እያዝልኝ ብሎ ጮኸ። መድብል እንግዲህ የማያውቃትን ልጅ በድምፅ ስለተመሳሰለችበት ብቻ አውቃታለሁ፣ ይህንን ድምፅ አውቀዋለሁ፣ የትም ቦታ አይቼው አላቅም፣ ሰምቼውም አላቅም። ስለዚህ እሷ ራሷ ናት። ህልምም ነው እንዳልል ምንም ነው እንዳልል በቃ ግራ የሚያጋባ ሁኔታ ውስጥ ነው ያለው ማለት ነው። ህልምም ነው የመሰለውም እውነትም ነው የመሰለውም። እውነት ነው እንዳይል እንግዲህ በእሷ ምክንያት ታስሮ ነበረ። እሷን ገለሃል ተብሎ የታስሮ ተፈቷል ማለት ነው። ከዛ በኋላም እንግዲህ ወስደው መቃብሩን አሳይተውት ሁሌ እየሄደ አበባ ያስቀምጥላት ነበረ። ሁሌም እያለቀሰ ይመለስ ነበር ማለት ነው። እንግዲህ ከሷ ውጭ ሌላ ሴት ለመቅረብም ብዙ ፍላጎት የለውም ማለት ነው። እሷ ከሞተች ከተባለች እንግዲህ 10 አመቷ ነው። መድብል በዚህ ታይም በእነዚህ አመታቶች ውስጥ አንድም የሴት እጅ ነክቶ አያውቅም። ምክንያቱም እሷን በእጁ ገድያታለሁ ብሎ ስለሚያስብና ነፍሰ ገዳይ ነው። እናም በጣም ስለሚወዳት ማለት ነው። ነገር ግን ይሄ ነገር ልክ እንዳልሆነ ያው የሚያውቅ የለም ከልጅቷ ውጪ። ልጅቷ ደግሞ ለሱን እውነቱን ለመናገር ለሰውም ለማስረዳት የምችልበት ሁኔታ ላይ አይደለም ያለችው። ምክንያቱም ልጅቷ ታስራና የቁም እስር ቤት ወይም የቁም ሞት ላይ ነው ያለችው። እንግዲህ መድብል በሷ ምክንያት የብዙዎችን ሴቶች ህይወት ይታደጋል። ምክንያቱም እሷን ስለገደልና በዛ ኃጢአቴ ይቅር ይባልልኛል ምናምን ብሎ ያስባል ማለት ነው። እና እንግዲህ ለታገቱት ከነሱ ማንም ምንም ለማያውቃቸው ከነሱ ጎን ሁሌ ይቆማል ማለት ነው መድብል። እንግዲህ በዛ ታይም የሆነ ልጅቷ ታግታ እንደታገተች በሰማ ጊዜ እንግዲህ እንርዳት ምናምን ብሎ ነገረው። ለመጀመሪያ ጊዜ ስሟን ሲሰማ እንግዲህ ምግብ እየበላ ነበረ ማለት ነው። ምግቡ እስኪያስታውቀው ነበረ ጸጥ ያለው። ምክንያቱም ይህንን ስም ከሷ ውጭ ማንም ሲጠራበት ሰምቶ ስለማያውቅ እንግዲህ መድብል ምንም ቢሉት መስማት አልቻለም። ምክንያቱም በባለፈው ክፍል እንግዲህ እንዳያችሁት ተደውሎላት ነበረ። ሲደወልላት ሳታነሳ ቀርታ ድጋሚ ሲደውል እንግዲህ ያው እሱ እንዳይሆን ብለው ጸጥ ብለው ነበረ። ግን ልጅቷ ነበረች። ምክንያቱም ልጅቷ ደውላ ነበረ እንግዲህ እና ሴትዮዋን የአክሊሉን እናት ከዚህ ይዤልኝ ብላ ማለት ነው። ስለዚህ እንግዲህ በባለፈው ክፍል መድብል አላወራም ብሎ ነበረ። በአሁኑ ግን እኔ ነኝ ማወራት ብሎ ድምጿን ሲሰማ የእሷ ድምጽ እንደሆነ እርግጠኛ ሆነ አረጋገጠ። እሷም እንግዲህ ስትሰማው የእሱን ድምጽ እንደሆነች የእሱን ድምጽ የመሰለ ሰው ስለሰማች ስልኩን ደንግጣ አዘጋችው ማለት ጣለችው። ምክንያቱም ማዳመጥ አልቻለችም ከረጅም ጊዜያት በኋላ
የእሱን የመሰለ ድምጽ ስለሰማች እንግዲህ በሁለታቸው መካከል በጣም ብዙ ኮንፊውዝድ ነገር ተፈጥሯል። ምክንያቱም እሷ እንዴት በድምጽም በስምም ሊመሳሰል ይችላል በማለት እሷን ካላየው ብሎ እየረበሻቸው ነው እነ ሞገስን። እንግዲህ ሞገስም ተረጋጋ፣ ችግር የለውም ቀስ ብሎ ይደርሳል፣ ሁሉንም ነገር እናደርገዋለን እያለ ነበረ። እንግዲህ መድብልም ማረጋጋት ያልቻለበት ምክንያት አንደኛ እሷን ለማየት እና ለማግኘት ቸኩሏል። ሁለተኛ ደግሞ ይገላታል ብሎ ይፈራል። አንደኛ ስልኩን ካገኘባት እንደሚገላት እርግጠኛ ስለሆነ ነው። ስለዚህ እንግዲህ ሞገስ ተረጋጋ ተባብለው እንግዲህ ተረጋግቷል። መድብል እንግዲህ ሞገስም ለማረጋጋት ሞክሯል ማለት ነው። መድብል ግን እስካሁን ልቡ አልተረጋጋለትም። እንግዲህ የእሱ ልብ መረጋጋት የሚችለው ልጅቷን ሲያገኝ ብቻ ነው እና እንግዲህ ልጅቷ ደግሞ በአክሊሉ ቁጥጥር ስር ውላለች። ምክንያቱም ልክ ስልክ ደውላ ያንን ስልክ ከእጇ እንደነጠቃት በር ከፍቶ ገብቶባታል ማለት ነው። ወደ ብብቷ ስደብቅ እንግዲህ ምን እንደደበቀች ለማጣራት አምጪ ምናምን ስለታላየው ምንም የለም ምናምን ብላ ካደች ማለት ነው። ስለዚህ ያው በጉልበቱ ገፍትሮ ሲገፈትራት ስልኩ ተገኝቷል ማለት ነው። እሱም በጣም ነው የደነገጠው ማለት ነው። አክሊሉ በጣም ነበር የደነገጠው። ምክንያቱም እንዴት ስልክ ልታገኝ እንደቻለች ግራ ገብቶት ነበር ማለት ነው። ስልኩን ከየት አገኘሽው ምናምን ተብላ ስትጠየቅ እንግዲህ እናቲቱ እንደሰጠቻት ተናግራለች ማለት ነው። እናቲቱ እንደሰጠቻት እርግጠኛ እናቲቱ ደግሞ የማይነጋ መስሎች ከሆነ ታያለሽ ይነጋል ተብሎ በነጋታው ሲጠየቅ እንግዲህ እናቲቱም ስልክ የሚባል ነገር እንዳልሰጠቻት ነገረችው ማለት ነው። ልጅቱም ታይ በድጋሚ ስትጠየቅ እንግዲህ ስልኩን እሷ ናት የሰጠችኝ አልሰጠሁትም ብላ ካደች ማለት ነው። ፈርታ ነው ምናምን ብላ ነገረችው ማለት ነው። ስለዚህ እኔን ልታጭበረብሪ እንዳትሞክሪ፣ መቼም ቢሆን መቼ እኔን አታጭበረብሪኝም። ስለዚህ ቆዳሽንና ጥፍርሽን እየነቀልኩ ስንት ስለልሽ ትናገሪያታለሽ ብሏታል ማለት ነው። ስለዚህ እንግዲህ ልጅቷን በዛ ታይም ሁሉ ፉከራ ስትሰማ ምንም ነገር ለመናገር አልፈለገችም ማለት ነው። ምክንያቱም እሷ በህይወቷ የቆረጠች ናት። አንዴ የሰውንም ህይወት ይዛ መሞት ስለማትፈልግ ማለት ነው። በእርግጥ የሚረዷትንም ሰዎች እነማን እንደሆኑ አታውቅም። ስለዚህ እንግዲህ ልጅቷ እናቴቱም ስትጠይቅ እንደዛ ብላለች። ልጅቷም አላቅም ብላለች። ስልኩን ማን እንደሰጠው አውቃለሁኝ በማን ስም ሲም ካርዱ እንደወጣ ያለው ብሎ ነበረ ማለት ነው። እንግዲህ ቻርጅ አርጉ ለነ ሞገስ ደውሎላቸዋል ማለት ነው። ልክ ለነ ሞገስ ሲደውልላቸው መድብልም አብሮ ነበረ ማለት ነው። ሞገስን ሄሎ እንዳትል መጀመሪያ እሷን የሱ ስልኩን ይዞባት ሊሆን ይችላልና መልሰህ አዳምጥ ምናምን ሲለው እንግዲህ እያዳምጠ ነበረ። እንግዲህ የዛቻ ማዕት ተስቶበታል ማለት ነው። ስልኩ በማን ስም እንደወጣ አውቃለሁ፣ ማን እንደደፈረኝ አውቃለሁ፣ ማወቅ አያቅተኝም። ምን ያክል ይሰማኛለህ? እየሰማኝ ማይ ጋድ ዋን ሚኒት ጀስት ቦላ ዋን ሚኒት እየሰማኸኝ እንደሆነ አውቃለሁኝ ብሎ ዛተበት ማለት ነው። በስተመጨረሻም እንግዲህ ልጅቷን አረቂ ጠጥተሽ ሁሉ ነገር ካላዘባረኩሽ እኔ አይደለሁም ብሎ እንግዲህ ልጅቷን አረቂ ጠጭና ይሄን ሁሉ አረምርሺ እንደ ከዋክብት በላይ በጨረቃ በላይ ይዝና ብረሪ ምናምን ብሎ ሲነግራት አለሙን ለመርሳት ስትል እንግዲህ እሱ የመከራትን ምክር ሰምታ አረቂውን ጠጥታለች ማለት ነው። እንግዲህ አረቂውን ስትጠጣ ሰክራለች። ስትሰክር ደግሞ ማን የነገረች ስትባል ማን ነው ስልኩን የሰጠሽ ስትባል የመጀመሪያ ነው ብላ እንግዲህ ተናግራለች። በመጀመሪያ ደረጃ ግን መድብል እንደዚህ አይነት ነገር ይፈጠራል ብሎ አላሰበም። ምክንያቱም አትናገርም የኔ ማነው ስሟ
የኔ ሰገን ከሆነች መቼም ነው ማትናገረው ምናምን ብሎት ነበር ለሞገስ። ሞገስ ግን ፈርቷል። ሞገስ በሌላ በኩል ደግሞ እንግዲህ ቤቱ ልሸጥ እንደሆነ ሲሰማ በጣም ብዙ ጭንቀት ውስጥ ነው ያለው። አንደኛ የልጅቷ ነገር ያሳስባቸዋል፣ ሁለተኛ ልጅቷ ቤት በላዩ ላይ ቤቱ ልሸጥ እንደሆነ መርዞ ነግሮታል ማለት ነው። በቀጣይ ምን ሊፈጠራል? እውነት የመጀመሪያ የሚባለውን ፍቅረኛ የሚባለውን ሰውዬ ያውቀዋል ወይ? መድብልስ ልጅቷን ከዛ ቤት ያወጣታል ወይ? ኔክስት ቪዲዮ እንገናኝ።